gave rise to the birth of women's rights. ስልጣን ለምኔ የአሜሪካ አባት ዛሬ የማስታውሳችሁ 245 ዓመታት በፊት የነበረ የሀገር መሪ ምግባር ነው። በርግጥ ጊዜው ሩቅ ሆኗል። ግን እርሱ እንዳይነቃነቅ አድርጎ የቀበቀበው የመንግስት ሥርዓት ዛሬም ድረስ እንደቀጠለ ነው። ስልጣንና የመንግስት ተግባር የሕዝብ መብትና ጥቅም ምን መሆን እንደሚገባው በተግባር ያሳየው አርአያነት ለሌሎች ሀገሮችም ጭምር የተረፈ በመሆኑ የቀድሞ ታሪክ ተብሎ የሚታለፍ አይደለም። የሀገር መሪነት ስልጣን ለሕዝብ ማገልገያ እንጂ የራስንና የቤተሰብን ወይም የታማኞቹን ምቾትና ጥቅም ዝናና ፍላጎት ማስጠበቂያ መሆን እንደማይገባው ከሁለት ምዕተ ዓመታት በፊት የነበረውን በተግባር የሚያሳይ ማስታወሻም ነው። በርግጥ በእነዚህ ዓመታት በኋላ የመጡ የየሀገሩ መሪዎች የእርሱን አርአያነት ሳያስቡ የመሪነት ስልጣንን አርክሰው ሕዝባቸውን ለማጥፊያና ሀገራቸውን መቀመቅ ለመክተት ሲጠቀሙበት ማየት የምዕት ዓመታት ታሪክ መሆኑ አይካድም። ከ200 ዓመታት በፊት የነበረ የጦር ኃይሉንም ሕገ መንግሥታዊ ሥልጣኑንም በእጁ ጠቅልሎ የያዘ መሪ ሥልጣን በቃኝ ብሎ ሲለቅ አስገራሚ የሚሆነውም ለዚህ ነው። ከዚያ ወዲህ በየሀገራቱ የተነሱት መሪዎች ከሥልጣን ጋር እንደ መዥገር ተጣብቀው አብረን እንሙት እያሉ የተቃወማቸውን በሚሰገጥጥ ጭካኔ ሲገድሉ መታየታቸው ነው። ከ200 ዓመታት ወዲህም ሆነ በፊት የተነሱት የሀገር መሪዎች እንደ ጆርጅ ዋሽንግተን ለሀገራቸው የዘመናት ቅብብሎሽ የሚተላለፍ ሥርዓት አልዘረጉም። ትውልዶች የነጻነትና የእኩልነት መብት የሚያስከብሩበት ሥርዓትም ዘርግተው አላለፉም። በየጊዜው የተነሱት መሪዎች ታላቅ ተብለው ይታወሱ ይሆናል። ድንበር አስፍተው ገነውና ከብረውም አልፈዋል። የመሪነታቸውን ሥልጣን በተወላጆቻቸው ውርስ እያደሱ ስማቸውን ለማስቀጠልም ሞክረዋል። ግን የሁሉም ፍላጎት በኖ ጠፍቷል። የግፍ ሥራቸው ጎልቶ ታሪካቸውን ውጦታል። የጆርጅ ዋሽንግተን አስተሳሰብ፣ ተጋድሎና ተግባር ግን አሁንም ለአሜሪካ ዋልታና ማገሯ ሆኖ ቀጥሏል። ጆርጅ ዋሽንግተን ነባር ተወላጆቹን ገፍተው የአሜሪካን ምድር የተቆጣጠሯት ቅኝ ገዢዎች ወገን ነው። በጊዜውም ለቅኝ ገዢዋ እንግሊዝ ወታደር ሆኖ አገልግሏል። ግን አሜሪካ ለነዋሪዎቿ አሜሪካውያን የሚል የነጻነት እንቅስቃሴ አጎልብቶ ከሚመስሉት ጋር ጀምሮ ከፍጻሜ አደረሰው። የጦር ኃይል አደራጅቶ በጦር አዛዥነት መርቶ የአሜሪካን የነጻነት እንቅስቃሴ እውን አደረገ። ጦርነቱ ሲያልቅ ጦር አዛለሁ፣ ጉልበት አለኝ፣ ማን ቀና ብሎ ሊያየኝ ይችላል ብሎ አልታበየም። ለሥልጣንም አልጓጓም። የጦር አዛዥነቱን ለመረጡት ተቀበሉኝ ብሎ አስረከበ። አሜሪካ የምትተዳደርበትን ሕገ መንግሥት በየጊዜው የሚነሱ ባለሥልጣኖች እንዳሻቸው እንዳይተረትሩትና እንዳይሰፉት አድርገው ሲደነግጉ ዋሽንግተን የጉባኤው ሰብሳቢ ሆኖ አስፈጽሟል። በነጻው አሜሪካ የመንግሥት ሥርዓት ሲዘረጋ አርፎ ከተቀመጠበት ቤቱ ናምራን ብለው መረጡት እንጂ እኔ ያውቃለሁ ቅድሚያም አለኝ ብሎ ምረጡኝ አላለም። ሁለት ጊዜም በሙሉ ድምፅ ለመመረጥ እስካሁን ድረስ የመጀመሪያውም የመጨረሻውም የአሜሪካ ፕሬዝዳንት ሆኗል። ከሁለት ምርጫ ጊዜ በላይ የአሜሪካ ፕሬዝዳንት ሆኖ መቆየት ትክክል አይደለም ብሎ በራሱ ላይ ፈረደ። ይበቃሃል ሳይባል ጉድለት አሳይተሃል ሳይባል ይበቃኛል አለ። በእርሱ አርአያነት እስከ ዛሬም አሜሪካኖች የሁለት ጊዜ የምርጫ ዘመን ፕሬዝዳንትነትን በጭራሽ ሊያልፏት የማያስቧት ቀይ መስመር ሆና ቀርታለች። አሁን ያለው የዓለም ሕዝብም ከራሱ መሪዎች ተግባር ጋር እያነጻጸረ የዋሽንግተንን ድርጊት ምራቁን እየዋጠ የሚያደንቀው መሆኑ አይቀርም። ጆርጅ ዋሽንግተን ዛሬ አሜሪካ አለኝ ለምትለው የዴሞክራሲ ሥርዓት መሠረቷ ሆኗል። በኃላፊነት በነበረበት ጊዜ ሁሉ ቅድሚያ ለሀገሩና ለሕዝቡ ሰጥቶ ትውልዶች የሚተዳደሩበትን ሥርዓት ዘርግቶላቸው አለፈ። የጣለው መሠረት ምን ያህል እንደጠቀማቸው የተረዱት ተከታታይ ትውልዶችም የአሜሪካ አባት እያሉ ዋሽንግተንን አክብረውታል፣ አሞግሰውታል። ዋና ከተማዋን በስሙ ሰይመው ስሙ ለምልሞ እንዲኖር አድርገዋል። በመገባበያ ገንዘባቸው፣ በቴምብራቸው፣ በተራሮቻቸው ሳይቀር
ምስሉን እየቀረጹ ያስታውሱታል። ዩኒቨርሲቲዎች፣ ሆቴሎች፣ መንገዶች ሁሉ ዋሽንግተንን እየዘከሩ ቀጣይ ትውልዶቹም እንዲያውቁት ያደርጋሉ። ጆርጅ ዋሽንግተን የሥልጣን ፍቅር ያላጥመለመለው፣ የሕዝብንና የሀገርን ጥቅም ለራሱ ፍላጎት ያለወጠ፣ የሕዝብ እንባና ደም በእጁ ያልተጻፈበት፣ አልፎ ተርፎ ለቀጣይ ትውልዶች መብት እንደ ዓለት የማይፈነቀድ ሥርዓት የዘረጋ በመሆኑ ይታወሳል።